ስርጭታችን የዛሬ እንግዳይ ዶክተር ሄኖክ ገቢሳ ናቸው። በዓለም አቀፍ የህግ ባለሙያዎች ማህበር ሊቀመንበር እንዲሁም የፖለቲካ ተንታኝ ሆኖ በዚህ ሰዓት እያገለገለ ያለ ኢትዮጵያዊ ነው። ዶክተር ሄኖክ እንኳን ደህና መጣ። በጣም አመሰግናለሁ። በመግቢያችን እንዳየነው የበርካታ የዓለም አቀፍ ሚዲያዎች የኢትዮጵያን ፖለቲካ በተለይ ደግሞ የኦሮሚያና የኦሮሞ ፖለቲካ አመራሮች እስራት ጉዳይ በሰፊው እየተዘገበ ነው። የዚህ ሁሉ መንስኤ ደግሞ በተለይ የዛሬ 2 ወር ከዚህ ዓለም በግፍ ተገድሎ የተለየን አርቲስት ሃጫሉ ሁንዴሳ ዛሬ 2 ወሩ ነው። ኦሮሚያ ባለፉት 2 ወራት ከሃጫሉ ሁንዴሳ ግድያ በኋላ የኦሮሚያ ሁኔታ አጠር አድርገን ለተመልካቾች ምን ይመስላል እስቲ? አመሰግናለሁ ስታልን። እንግዲህ ላለፉት 2 ወራት ለኦሮሞ ህዝብ በአጠቃላይ ለኦሮሞ ፍሬንዶች በጣም አስቸጋሪ ጊዜያት እንደነበረ ሁላችንም እናውቃለን። አልፎ ተርፎ ለሀገሪቷ ፖለቲካ ወደ ባሰበት ደረጃ እያሸጋገረ መሆኑ የሚታወቅ ነገር ነው። ግን በዚህ አጋጣሚ 3 ነገር መጥቀስ የሚፈልገው አንደኛው 2 ወር ሃጫሉ ከተገደለበት ጊዜ አንስቶ እስከ ዛሬ ድረስ 60 ቀናት ውስጥ ገዳይ ማን እንደሆነ በህግም ተጣርቶ ተመርምሮ ለፍርድ ቤት የቀረበ ነገር አለመኖሩ፣ እንዲሁም ደግሞ ከዚህ ጋር ተያይዞ ወደ 9000 በላይ የሚሆኑ የኦሮሞ ወጣቶች እንዲሁም መሪ የኦሮሞ ፖለቲካ አባላቶች እነ በቀለ ገርባ እነ ጀዋር መሐመድ እንዲሁም ደግሞ ከኦነግ ፖለቲካል ፓርቲ እንደነ ዳዊት አብደታ እንደነ ዶክተር ሽጉጥ እንዲሁም ደግሞ ሌሎች የታሰሩት ሰዎች አጠቃላይ ከ9000 በላይ የሚሆኑ የኦሮሞ ወጣቶች እንግልት ውስጥ እንደሚገኙ ያለምንም የፍርድ ቤት ክስ ወይ ደግሞ ክስ ሳይቀርብባቸው ምስክር ሳይቀርብባቸው ያጠፉት ወይ ደግሞ ያደረጉት ወንጀል ሳይታወቅ እስር ቤት ውስጥ እየተንገላቱ ይገኛሉ። በሶስተኛ ደረጃ ከ300 በላይ እያወራ ያለውት የመንግስትን ዴታ ነው። መንግስት ራሱ ያቀረበው ዴታ ነው። ከ300 በላይ ሰዎች በግፍ ተገድሎ መንገድ ላይ የተለያዩ ስፍራዎች በግፍ ሰዎች እየተገደሉ እየተወረወሩ የሚገኝበት የፖለቲካል ሁኔታ ነው እየታየ ያለው። ስለዚህ እነኚህ 3ቱ ነገሮች መነሻቸው ብዙ ሌላ ነገሮች ቢኖሩም ኢሚዲየት ኮዛቸው ግን የሃጫሉ ሁንዴሳን ፖለቲካል አሳሲኔሽን ተከትሎ ነው። ይህንን ፖለቲካል አሳሲኔሽን እስከዛሬ ድረስ አስገዳዩ ማን እንደሆነ ተመርምሮ ሚዛናዊ በሆነ መንገድ ኢንዲፔንደንት በሆነ መንገድ ተመርምሮ ለህዝብ ይፋ የሆነ አለመኖሩ እና በፍርድ ቤት የታወቀ ነገር አለመኖሩ ተከሳሽ የማይታወቁበት መሆኑ አንድ ነገር ነው የሚያመለክተው። ይሄ ምንድነው? የገዢው ፓርቲ እጅ እዚህ ውስጥ ምን ይመስላል? የፖለቲካል አሳሲኔሽን ፕሮጀክት ውስጥ የሀገርን እየገዛ ያለው መንግስት እጁ to what extent ነው የሚል እንድምታ ይሰጣል። ስለዚህ በአጠቃላይ ኦሮሚያና ከኦሮሚያ ውጪም እየተከሰቱ ያሉ ነገሮች ወደ ባሰበት ደረጃ እየተሸጋገረ መሆኑን ያሳያል። ስለ ፖለቲካል አሳሲኔሽን ስናወራ የሃጫሉን ብቻ አይደለም የተገደሉት። ከዚህ በፊት ጀነራሎቹ እነ ሰዓረ እነ ገዛይ እንዲሁም ደግሞ የአባይ ግድብ መሪ ኢንጂነሩ ስመኘው እነኚህ ሁሉ ሀገሪቷ ውስጥ የሚያሳዩን አንድ ነገር ነው። ሀገሪቷ የምትተዳደረው በኃይልና በአሳሲኔሽን ነው። ጠቅላይ ሚኒስትሩ እንደምናውቀው በአሳሲኔሽን እንደሚያምኑ ቅርብ ጓደኞቻቸው ይናገራሉ እና ይሄ ደግሞ ሎ ኤንድ ኦርደር ሀገሪቷ ውስጥ ሴኩሪቲ እና ስታቢሊቲን ዋና መነሻ ችግር ራሱ መንግስት መሆኑን ያሳየናል።
በአጠቃላይ እንግዲህ ያለው ሁኔታ ይሄን ይመስላል። ስታሊን እንዲሁ ዶክተር ቀደም ሲል የገለጽከው በእስካሁን ገዳዩ በግልጽ መንግስት ምልክት መስጠት አልቻለም፣ የተለያዩ ተከሳሾች ወደ ፍርድ ቤት አምጥቻለሁ እያለ የፍርድ ሂደት የይስሙላም ይሁን የምር በተለያየ ሚዲያ እየሰማን ነው። ቀደም ሲል ወዲያውኑ የአርቲስት ሃጫሉ ሁንዴሳ ግድያ ከተፈጸመ በኋላ በቀብር ስነስርዓቱ ቀን ጭምር የኦሮሚያ ርዕሰ መስተዳድር አቶ ሽመልስ አብዲሳ ወዲያው እጃቸው ያወጣወጡት ኦነግ ሸኔ ግብፅና ወያኔ ናቸው የገደሉት እና የኦሮሞ ህዝብን ለማበጣበጥ ሆን ብለው ነው የሚል መግለጫ በቀጥታ ስርጭት በዛን ሰዓት ተናግረው ነበር። ይሄ አንተ የህግ ምሁር ነህ ዶክተር ሄኖክ፣ እንደዚህ አይነት በአንድ ርዕሰ መስተዳድር እንዲሁም ጠቅላይ ሚኒስትሩ ጭምር ይሄን ሀሳብ የተጋሩበት ሁኔታ አይተናል በዛን ሰዓት። በኋላ ግን ነገሮች እያሰከኑት ተጠያቂነት ወደሌለው መንገድ እየሄዱ ያለ ይመስለኛል። ለምሳሌ ሰሞኑ አቶ ሽመልስ አብዲሳ ባሌ ሄደው የተናገሩት ይህን ቶታሊ ሙሉ በሙሉ የሚያፈርስ ሆኖ ነው እኔ በበኩል ያገኘሁት። አጭር ቪዲዮ አለች፣ እሷን ተከታትለን እንመለስና ከዛ ውይይታችን እንቀጥላለን። አባው ሸኔ ወያኔ ቲፒኤልኤፍ ሁሉን ኢጅፕት ኦነግ ሸኔ ወያኔ ቲፒኤልኤፍ እና ግብፅ ተቀናጅተው ይህ ሀገር እንዲፈርስ እየሰሩ ይገኛሉ። አጫሉን ደግሞ ለዚህ የማፍረስ ሴራ መሳሪያ አድርገው ተጠቅመውበታል። አጫሉን የገደሉት የኦሮሞን ህዝብ ለማፍረስና ህዝቡን እርስ በርስ ለማባላት ነው። ስለዚህ ለተፈጠረው ችግር ተጠያቂው እነዚህ አካላት ናቸው። መቶሮሞ ዲጉዳፍ መቶሮሞ ወልኛችሱዳፍ ከነራወታል ባዲያም ኦሮሚያ ኬሰት ገገፈሚ ከናፍ ለኮፍ ተኮፋን ትጋፈተማን hundi keenya sadarkaa abbaa biraatiin kennu hoggansi itti gaafatamummaa saboo danda'u tura jiraata. badii uumameef itti gaafatamummaa fudhachuun nurra jiraata. በኦሮሚያ ለተፈጠረው ችግር ቁጥር አንድ ተጠያቂው እኔ ነኝ። ሁሉ በየደረጃው ያለው አመራር ተጠያቂ ይሆናል። ጥፋቱን ለሌሎች አንሰጥም። አመራሮች ተጠያቂነታችንን ልንወጣ ይገባል። ለተፈጠረው ችግርም ተጠያቂነትን መውሰድ አለብን። ዶክተር ሄኖክ አሁን እንደተከታተልነው ሁለት እርስ በርሱ የሚጋጭ መግለጫ ነው የሰጡት አቶ ሽመልስ አብዲሳ። ከህግ አንጻር እንዴት ታየዋለህ ይሄ ነገር? አንደኛ መጀመሪያው ላይ የተናገረው የኦነግ የህወሓት እንዲሁም ደግሞ የግብፅ ኃይል ነው ያለው። ያለምንም ምርመራ ያለምንም መረጃ ለፖለቲካ አውትሶርሲንግ ተብሎ የተናገረው ሁላችንም እንደምናውቀው የለመዱት ባህሪ ነው። እዛ ሀገር የሚያስተዳድሩበት ባህል ቶሎ ጠላት ማፈላለግ ነው። ለሚፈጠረው ችግር ወይ ደግሞ ራሳቸው ለሚፈጥሩት ችግር ቶሎ ጠላት ማፈላለግ ነው። ያን ጠላት አፈላልጎ ሲያገኙት ኦነግ ህወሓትና ግብፅን አገኙት። ይሄ እንግዲህ የጠቅላይ ሚኒስትር አብይ አህመድ ስልጣን ላይ መቆያው አንዱ ፕሪስክሪፕሽን ወይ ደግሞ የእድሜ ማራዘሚያው እነኚህን ሶስት አካላቶችን በመወንጀል ነው። ሁሉም የሽንኩርት ዋጋም ሲጨምር ተጠያቂ ኦነግ ህወሓትና ግብፅ ነው። ይሄ በዛው መንገድ የሚታይ ይመስለኛል። በሁለተኛ ደረጃ ሽመልስ የተናገረው ወደ አርሲ ባሌ አካባቢ ሄዶ ኦሮሚያ ውስጥ ለተከሰተው በመጀመሪያ ደረጃ ተጠያቂ እኔ ነኝ ብሎ ሲናገር እውነት ነው። ተጠያቂ መጀመሪያ ላይ እሱ ነው። ግን ሌላ በመጀመሪያ ደረጃ የሚጠየቅም አለ። ለምንድነው ኦሮሚያ ክልል ኢትዮጵያ ውስጥ እስከ መገኘቷ ድረስ አገሪቷን ጠቅላይ ሚኒስትር ነኝ ብሎ 4 ኪሎ ቤተ መንግስት ውስጥ የሚቀመጥ ሰውዬ አቶ አብይ አህመድ ተጠያቂ ነው። በመጀመሪያ ደረጃ ተጠያቂ እሱ ነው። አገሪቷን አስተዳድራለሁ እስከሚል ድረስ። ከዛ ቀጥሎ ደግሞ ኦሮሚያ ውስጥ ለተከሰተው ደግሞ ሽመልስ አብዲሳ ነው። እውነት ነው። እዛ ላይ የተናገረው ጠበቆች የታሳሪዎቹ ጠበቆችም ይሄንን ነገር ሲሪየስሊ ወስዶ እንደ መረጃ ሊቀርብ የሚችል ነገር ነው። በመረጃ ደረጃ የሚቀርቡት ነገሮች ንግግሮች የኦፊሻሎች ወይ ደግሞ የአመራሮች ንግግር እውነት አለው ተብሎ ይገመታል በህግ ወይ ደግሞ ሊጋል ፕሪዘምፕሽን አለው። ዝም ብሎ አይደለም ሽመልስ አብዲሳ እንደዛ የተናገረው። ይሄ ራሱን የቻለ የአመራር ተጠያቂነት ተከትሎ ያቀረበው ነገር ነው። በህግ በኩል እንደዛ ማየት እንችላለን።
በፖለቲካ ደግሞ ስንመለከት ይሄንን ነገር ሽመልስ ያን የተናገረበት ምክንያት አንደኛ የግብረ አበሮቻቸው የነፍጠኛ ስነ ስርዓትን አንድ ላይ የሚያካሂዱ ሰዎች ሽመልስ ላይ ትልቅ ተቃውሞ አላቸው። ይሄንን የኒዮ ነፍጠኛ ወይ ደግሞ የነፍጠኛ ስነ ስርዓት ብለም ተብሎ ሀገሪቷ ውስጥ ኮንትሮቨርሲ የፈጠሩት የፖለቲካል ንግግሮች በሌሎቹ አመለካከት ሽመልስ በእሬቻ ጊዜ አዲስ አበባ ላይ የነፍጠኛን ስነ ስርዓት እዚሁ ነው የተሰበርነው እንደ ኦሮሞ አሁንም መልሰን ሰብረን እዚሁ አሸንፈን ተመልሰናል ብሎ ሽመልስ የተናገረው ንግግር ነው ብሎ ይሄ የነፍጠኛ የሚል ወርድን ሳኒታይዝ የማድረግ ወይ ደግሞ ንጹህ የማድረግ አጥቦ ቆንጆ የሆነ ቃል አስመስሎ ለማቅረብ እየተካሄደ ያለው የሂስቶሪካል ሪቪዥኒዝም አይዲዮሎጂ ነው። እሱ ጎሉን ወይ ደግሞ ግቡን የማይመታ ነገር ነው። ግን ሽመልስ ላይ ትልቅ ሪፕሪማንድ ወይ ደግሞ ትልቅ ዋርኒንግ ተሰጥቶበት ይቅርታ እንዲጠይቅ ተደርጎ ነው ይሄንን እየተናገረ ያለው። ከባለፈው ሰፕቴምበር ኢሬቻ ከተካሄደው ቀን ጀምሮ እስካሁን ኦሮሚያ ውስጥ ለተደረገው ችግር ወይ ደግሞ ለተከሰተው ክስተት ተጠያቂ አንተ ነህ፣ ነፍጠኛ የሚል ቃል የተጠቀምከው አንተ ስለሆንክ ይሄንን ይቅርታ ካልጠየቅ ተብሎ ከአብይ ቀጥታ ኮማንድ ተላልፈውበት ነው ይሄንን ያለው። እውነትም ነው። ሽመልስ ተጠያቂ ነኝ ካለ አሳ ግማቱ ከአናቱ እንደሚባለው ተጠያቂነት ከላይ ነው የሚጀምረው ማለት ነው። እና እሱን ጠበቆች የታሳሪዎች ጠበቆች ይሄንን እንደ መረጃ ሊያቀርቡ የሚችሉት ነው ብዬ ነው ማስበዋል ብዬ ነው ማምነው። አንደኛ የመረጃ ቫልዩ ወይ ደግሞ የመረጃ ዋጋው እንዴት ነው ሊታወቅ የሚችለው ብንል መጀመሪያ ላይ ሀጫሉ ሲቀበር እሱ የተናገረው ኢሞሽናል የሆነ ንግግር ነው ማለት እንችላለን። ምንም በቂ ጊዜ ሳይወስዱበት ተመርምሮ የታወቀ ነገር ሳይሆን አሁን ከሁለት ወር በኋላ ተጠያቂ እኔ ነኝ ማለቱ 2 ወር መሆኑ በቂ ጊዜ ሰጥቷቸዋል ማለት ነው። መርምሮ ይህንን ነገር ሰከን ባለ መንፈስ መርምሮ አውቆ ተጠያቂነቱ ከየት እንደምነሳ ያወቁበት ነው ማለት ይቻላል። በቂ ጊዜያት ነበረ ማለት ነው። መረጃውን ለማወቅ ራሳቸው ተጠያቂ መሆናቸውን ለማወቅ በ2 ወር ውስጥ ያወቁት ነው ማለት ይቻላል። የመጀመሪያውን ንግግሩን የኢሞሽናል የህዝብን ቶሎ የማረጋጋት ጠላትን የማፈላለግ ንግግር ነው እንጂ ሊጋሊ ሲግኒፊካንት የሆነ መረጃ አይደለም እሱ። ያሁኑ ግን አርሲና ባሌ ሄዶ የተናገረው ሊጋሊ ሲግኒፊካንት ነው and evidentially relevant ነው ማለት እንችላለን ብዬ ነው የማስበው። እንዲያው ዶክተር ሄኖክ በእስር የሚገኙት የኦሮሞ ፖለቲከኞች ጉዳይ እናንሳና አሁን በተለያየ ጊዜ አንተ የህግ ሰው ነህ፣ የፍርድ ቤት ጉዳይ በደንብ ታውቀዋለህ፣ ሂደቱም በደንብ የምትከታተለው ይመስለኛል። እስቲ በደንብ አድርገህ አብራራልን። እዛ አካባቢ እየተፈጠሩ ያሉት አንዳንድ በህግ አይን ተገቢነት የሌላቸው ተግባራት እየተፈጸሙ እንደሆነ በተለያዩ አጋጣሚ መረጃዎች እየደረሱን ነው። እነዚህ ጉዳዮች እስቲ ከህግ አይንና በኦሮሚያ ፖለቲካ በኦሮሚያ ህዝብ ሊፈጥረው የሚችለውን ተጽዕኖ እንዲሁም በኢትዮጵያ የኦሮሚያ አጠቃላይ ጉዳይ አንድምታው ሙሉ በሙሉ ወደ ኢትዮጵያ የሚገባ የሚደርስም ስለሆነ ይሄ ነገር እስቲ በደንብ አድርገህ ምንድን ነው እጣ ፈንታው የኦሮሚያ እጣ ፈንታ እነዚህ እንቁ የኦሮሞ ፖለቲከኞች መታሰር የኦሮሚያ ፖለቲካን ሰከን ያደርገዋል ወይስ እንዲሁ አሁን ባለው ስታተስ ኮ የሚቀጥል ፖለቲካ ነው የሚኖረን? ምንድን ነው ወዴት እየሄድን ነው? የኦሮሞ ፖለቲካ መሪዎች እስር የሚታየው በሁለት መንገድ ነው። አንድ በፖለቲካ መንገድ ስንመለከተው አብይ ሜዳውን የፖለቲካል ጨዋታ ሜዳውን ባዶ አርጎ ራሱ ተጫዋች ራሱ ዳኛና
ራሱ ጎል ጠባቂ አድርጎ ለመስራት ያሰበው ፕሌይቡክ ነው። እንደነ በቀለ እንደነ ጀዋር የኦሮሞ ወጣት የኦሮሞ ህዝብን ከኮስት ቱ ኮስት እንዴት ጋልቫናይዝ ሲያደርጉ እንደነበሩ ሁላችንም ተመልክተናል። ከ4-5 ወራት በፊት ወደ ሐረርጌ፣ አርሲ፣ ባሌ፣ ሰላሌ በመዞር እንዴት ምን አይነት የፖለቲካል ካምፔን እያካሄዱ ሁላችንም ተመልክተናል። ይሄ ለአብይ ትልቅ ራስ ምታት ሆኖበታል። አንደኛ አብይ እውቀት ባለመኖሩ በጣም ኢንኮምፒተንት የሆነ ሰው ክህሎት የሌለው ሰው መሆኑ እዚህ ላይ ደግሞ የተቃዋሚዎቹ እነ ጀዋር በሆኑ ውጭ ሀገር ተምሮ ኮሎምቢያ ዩኒቨርሲቲ ስታንፎርድ ዩኒቨርሲቲ ተምሮ ብዙ ኤክስፒሪየንስ ይዞ ነው ወደ ሀገር የተመለሱት። እንደነ በቀለ ገርባ ደግሞ ሀገር በቀል የሆኑ ኦርጋኒክ የሆነ የፖለቲካል ሬፑቴሽን የፈጠሩና እስር ቤት ውስጥ ጊዜን ያሳልፈው የኦሮሞ ማርቲን ሉተር ኪንግ ማለት እንችላለን። ይሄንን ሁለት ፎርስ ከመረራ ጉዲና ጋር ስትደምረው ትልቅ ለኦሮሞ ፖለቲካ ትልቅ ተስፋ ሰጪ ነው የሚሆነው። በተቃራኒ ደግሞ አብይ ራሱን የቻለ ፖለቲካል ዴፊሽንሲ ወይ ደግሞ የፖለቲካል ኔጋቲቪቲ ይዞ ነው ብቅ እያለ ያለው። እዛ ላይ የአብይ ካድሬዎች ሀገርን የማስተዳደር ፖለቲካውን ምንም ሶፊስቲኬትድ በሆነ አለማካሄዳቸው አዝጊ እየሆነ መጣ ለአብይ። ስለዚህ ያለው አንድና አንድ አማራጭ የኦሮሞ ተቃዋሚ መሪዎችን ሙሉ በሙሉ ከቻለ ፐርማነንትሊ ማጥፋት እንደለመደው በግድያም ይሁን በፎርስድ ዲስአፒራንስ ይሁን ፐርማነንትሊ ማጥፋት፣ ካልተቻለ ደግሞ እስር ቤት ውስጥ በማጎር ሜዳውን ለራሱ ንጹህ ማድረግ ነው። ፖለቲካሊ እንግዲህ የጀዋር የነበቀለ የመታሰር በዚህ ሞቲቭ ነው የምንመለከተው። ግን አንድ ነገር ያላወቀው ነገር አለ አብይ። እሱም ምንድነው? የነጀዋር መታሰር የነበቀለ መታሰር የኦሮሞን ትግል የሚያቆመው መስሎት ነበር። እንዲሁም አንድ ነገር ምንድነው? በማሰሩ ሞር ሴኩሪቲ ሰጣቸው። እነኚህ ሰዎች ውጪ ቢሆኑ ሊገደሉ የሚችሉ ነበር፣ በዱርዬም ቢሆን በመንግስትም ቢሆን። አሁን እስር ቤት ውስጥ ግን የግድ ሴኩሪቲ መስጠት አለበት። እስር ቤት ውስጥም ሆኖ ትግሉን ሊመሩ ይችላሉ፣ እየመሩትም ነው። አንድ ሰው መሪ የሚሆነው ሞራል ሊደር ሊሆን ይችላል። ስለዚህ የኦሮሞ ህዝብ ትግል የባሰ ይቀጣጠላል እንጂ የባሰ ወደ ከፍተኛ አቅጣጫ ይሸጋግራል እንጂ በእስራት የሚቆም አይደለም። ከዚህ ከብዙ ታሪካዊ ዳራ መማር ነበረበት አብይ። የነ ኤለሞ ቅልጡ የነ ባህሩ ቱምሳ መገደል የኦሮሞን ትግል እዚህ ደረጃ ላይ አደረሰው። አላቆመም። ለ100 ዓመታት በላይ የነበሩት ኦሮሚያ ላይ በየጊዜው በየአመቱ የኦሮሞን ህዝብ ትግል እያቀጣጠለ ነው እንጂ የሚመጣው ምንም የሚያጠፋው አይደለም። ይሄንን ማወቅ ነበረበት፣ አላወቀም። አንዴ ነው በህግ በኩል የነሱ እስራት ምን መለከተው? አንደኛ የመረጃና የማስረጃ ጉዳይ ነው። እነሱ ሲታሰሩ ኦሮሚያ ውስጥ ምንም ግርግርም ይሁን ብዙ ፕሮቴስቶች አልጀመሩም። ለምን? ሀጫሉ አልተቀበረም ነበር የዛን እነሱ ሲታሰሩ። በጣም የሚገርም ነገር አቃቢ ህግ ወይ ደግሞ የአቃቢ ህግ ቢሮ በጌዲዮን ጢሞቴዎስ የሚመራ ቢሮ ማለት ነው እያቀረበ ያለው ኢንቨስቲጌሽን ወይ ደግሞ ቻርጅ ኦፊሻሊ ክስ አላቀረቡም። ክሱ ግን ይዘቱ የሚሆነው ሻሸመኔ ላይ፣ ዶዶላ ላይ፣ አርሲ ነገሌ ላይ የተከሰቱት ብጥብጥና እንዲሁም ደግሞ ፕሮቴስቶች ተጠያቂ በመሪ ደረጃ የሚጠየቁት እነ ጀዋር እነ በቀለ ገርባና ሌሎች እነ ሐምዛ ቦረና ናቸው የሚል
ክስ ነው ሊያቀርቡ እየሄዱ ያሉት። በህግ ፕሪንሲፕል ውስጥ አንድ ፕሪንሲፕል ኦፍ ሊጋሊቲ የሚባላል ወይ ደግሞ የህጋዊነት ፕሪንሲፕል የሚባላል። ህጋዊነት ፕሪንሲፕል ማለት አንድ ሰው የሚቀጣው ተመርምሮ ቅጣቱ እና ወንጀሉ የሚታወቀው ያ ሰው በተሳተፈበት ወይ ደግሞ ባደረገው ክስተት ብቻ ነው። ለምሳሌ እነ ጀዋር እነ በቀለ ገርባ ሲታሰሩ እነሱ የተጠረጠሩበት ወንጀል አልተከሰተም። ኦሮሚያ ላይ ፕሮቴስት እየተካሄደ አልነበረም። እነ ጀዋር ሲታሰሩ ከፊውነራል ሲስተሙን እንትኑ ነው የተያዙት እና ሻሸመኔ ላይ የተነሳው ብጥብጥ እነሱ እስር ቤት እያሉ ነው። ወደ ሌላ ቦታ ኦሮሚያ ክልል ሌላ ቦታ ህዝብ ተቃውሞ ሲያሰማና እንዲሁም ደግሞ ህዝቡ ተቃውሞ ሲያሰማ ብጥብጥና ሉቲንግን ሲያካሂድ የነበረው የኦሮሞ ህዝብ ሳይሆን መንግስት ራሱ መርጦ ትሬን አድርጎ ያስገባባቸው ሰዎች ሊሆኑ እንደሚችሉ መረጃዎች እየወጡ ነው። ይሁን ግን እነ ጀዋር በወንጀል ሲጠረጠሩና ሲያዙ የመንግስት እጅ ላይ የፖሊስ እጅ ላይ እያሉ ነው እነኚህ የተጠረጠሩበት ክስተቶች የተከሰቱት። ስለዚህ ይሄ ሌጋሊቲ ፕሪንሲፕል ያልኩ ጋር የሚገናኝ ነገር አይደለም። አንድ ሰው የሚጠየቀው በተሳተፈበት ወይ ደግሞ በዳይሬክትሊ ኦር ኢንዳይሬክትሊ እጁ ባለበት ክስተት ውስጥ ነው። እነኚህ ሰዎች የመንግስት እጅ ላይ ነበሩ በአጠቃላይ ክስተቶቹ ሲሆኑ ማለት ነው ሻሸመኔ። ስለዚህ በህግ በኩል ይሄ የሚባለው ፖለቲካል ትራያል ነው ወይ ደግሞ ፖለቲካል ሾ ትራያል ነው። ፖለቲካል ሾ ትራያል ማለት የፖለቲካ ችሎት ማለት ምንድነው? ተጠያቂ ወይ ደግሞ ተከሳሽ ሰዎቹ አይደሉም። የተከሰሰው በነፍጠኛ ስነ ስርዓት የሚመራው ፍርድ ቤት ውስጥ የተከሰሰው ጀዋርና በቀለ አይደለም። የኦሮሞ ህዝብ ነው ተከሰው ያለው። ክሱ ችሎቱ የኦሮሞ ማንነት፣ የኦሮሞ ፖለቲካ፣ የኦሮሞ የፌደራሊዝም ፕሪንሲፕል ነው ተከሰው ያለው እንጂ ጀዋር አይደለም፣ በቀለ አይደለም፣ ሐምዛ ቦረና አይደለም። እነኚህ ሰዎች የኦሮሞ ፖለቲካ ተዋናይ ናቸው። ግን በፖለቲካል ትራያል ወይ ደግሞ የፖለቲካ ችሎት ላይ ሁለት ፕሮጀክቶች ናቸው ኮንፍሊክት የሚፈጥሩት። አንዱ ፖለቲካል ፕሮጀክት የአብይ ፖለቲካል ቪዥን ወይ ደግሞ የአብይ ራዕይ የዩኒታሪስት የአሲሚሌሽኒስት እንዲሁም ደግሞ የጨፍላቂነት ራዕይ ከሳሽ ሆኖ፣ በሌላ በኩል ደግሞ ተከሳሽ ሆኖ እየቀረበ ያለው የፌዴራሊዝም የኔሽንስ ናሽናሊቲ የብሔር ብሔረሰብ አስተሳሰብ መልታይ ናሽናል ፌደራል ዲሞክራቲክ ፕሪንሲፕል ነው ተከሰው ያለው። ስለዚህ የወላይታ ህዝብ ተከሰዋል ማለት ነው። የትግራይ ህዝብ ተከሰዋል ማለት ነው። የኩናማ ህዝብ ተከሰዋል ማለት ነው። የቅማንት ህዝብ ተከሰዋል ማለት ነው። የኦሮሞ ህዝብ ተከሰዋል ማለት ነው። በብሔር ብሔረሰብ የሚያስብ ማንኛውም ቡድን ወይ ደግሞ ግለሰብ